ቃሉ ቡቲክ የኢንስታግራም ዲኤምስ ጀርባ ያለው የፋሽን ሚስት በአሁኑ ሰዓት በኢንተርኔት ዓለም ውስጥ አንድ ስም በከፍተኛ ፍጥነት እየተገናኘ ነው። ቃሉ ቡቲክ በቲክቶክ እና ኢንስታግራም 3.3 ሚሊዮን ሰዎችን በአንድ ቀን ያስገረመ ወጣት ነው። ነገር ግን ከዚህ ቁጥር ጀርባ ያለው እውነታ ምንድን ናቸው? ዛሬ የቃሉን የፈጠራ ሚስጥር፣ የዓለምን ታዋቂ ሰዎች ቀልብ እንዴት እንደሳበ እና በሚሊዮኖች የሚቆጠሩ ሰዎች መልእክት ቢልኩለትም ለምን ምላሽ እንደማይሰጥ እናያለን። የቃሉ መነሻ ከምንም ተነስቶ ቃሉ የጀመረው በትንሽ ክፍል ውስጥ ነው። ውድ ጨርቆች ወይ ዘመናዊ ዲዛይነር መሳሪያዎች አልነበሩት። የእሱ መነሻ ያረጁ ጫማዎች፣ ፕላስቲኮች እና ምንም የማይፈልጋቸው ቁሶች ነበሩ። ጥበብ የሚገዛ ሳይሆን ለሚፈጠር መሆኑን ለመላው ዓለም ያሳየበት ጉዞ እዚህ ጋር ነው የሚጀምረው። የታዋቂ ሰዎች ዲኤምስ ሚስጥር ለምን ምላሽ አልሰጠም? አሁን ወደ አስገራሚ ታሪክ እንሄዳለን። የቃሉ ጥበብ ድንበር ተሻግሮ የአሜሪካን ታዋቂ ዘፋኞች እና ሞዴሎች ደጃፍ አንኳኩቷል። ብዙዎችን አብረን እንስራ ወይም ይህንን ጥበብ ሽጥልን እያሉ በኢንስታግራም ዲኤምስ መልእክት ያጥለቀልቁታል። ነገር ግን የሚገርመው ነገር ቃሉን ለነዚህ ሁሉ ጥያቄዎች ምላሽ አልሰጠም። ለምን? ራሱ እየተቀባበለ ነው ወይስ ስራው ላይ ብቻ ትኩረት ማድረግ ይፈልጋል? ይህ ዝምታ የራሱ የሆነ ትልቅ ሚስጥር አለው። የጥበብ ሂደት እንዴት ነው የሚሰራ? አንድ ልብስ ለመስራት ቃሉ ለሰዓታት አልፎ ተርፎም ለቀናት ጠልቆ ስባል። ለዚህ ነው ምናልባት ስልኩን ዘግቶ በጥበብ ዓለም ውስጥ የሚጠፋው ይባላል። ከቆሻሻ ተነስቶ ለፓሪስ የፋሽን መድረክ የሚመጥን ስራ ሲሰራ ለዲኤምስ መልእክቶች ጊዜ ላይኖረው ይችላል። እያንዳንድ ስፌት፣ እያንዳንድ ቀለም ምርጫ የእሱ ማንነት መገለጫ ነው። 3.3 ሚሊዮን ተከታይ ማለት ቃሉን አሁን የአንድ ትልቅ ማህበረሰብ መሪ ነው ማለት ነው። ሰዎችን የእሱን ዝምታ እንደ ትዕቢት ሳይሆን እንደ እውነተኛ አርቲስትነት ይመለከቱት። በዝምታ መስራት፣ ከውጤት መናገር፣ ይህ የቃሉን መመሪያ ነው። ቃሉ ቡቲክ ለኢትዮጵያ ብቻ ሳይሆን ለአፍሪካ ኩራት ነው። አንድ ወጣት በራሱ ጥበብ ብቻ ዓለምን እንዴት ማንቀጥቀጥ እንደሚችል ትምህርት ሰጥቶናል። ምናልባት አንድ ቀን ለዲኤሞች መልእክት ምላሽ ይሰጥ ይሆናል። ነገር ግን በዚያው ድረስ ለሚሰጠን ድንቅ ስራዎች መደመማችን እንቀጥላለን። ዓለምን ትኩረት የሳበው ዝምታ። በ2026 የፋሽን ዓለም በአዲስ መንፈስ እየተናወጠ ነው። በፓሪስ ወይ በሚላን ሳይሆን ከመቀሌ መንደሮች በወጣ አንድ ወጣት ቃሉ ቡቲክ በአንድ ወር ውስጥ ብቻ 3.3 ሚሊዮን ተከታዮች በኢንስታግራም ማፍራቱ ብቻ ሳይሆን የዓለምን ትልልቅ ዲዛይነሮች ያስደመመ ጥበብ ነው። ዛሬ የምናየው ስለ አንድ ግለሰብ ብቻ አይደለም፣ ስለ አዲስ የአፍሪካ የፈጠራ አብዮት እንጂ። ቃሉ የጀመረው በትንሽ ክፍል ውስጥ ነው። ውድ ጨርቆች ወይም ዘመናዊ ዲዛይን መሳሪያዎች አልነበሩትም። የእሱ መነሻ ያረጁ ጫማዎች፣ ፕላስቲኮች እና ማንም የማይፈልጋቸው ቁሶች ነበር። ጥበብ የሚገዛ ሳይሆን የሚፈጠር መሆኑን ለመላው ዓለም ያሳየበት ጉዞ እዚህ ጋር ነው የጀመረው። ዛሬ ዓለምን ሰስቴናብል ፋሽን፣ ዘላቂ ፋሽን እያለ የሚጠራውን ቃሉ ከተፈጥሮ ተሰጥኦ ጋር አዋህዶ በቤት ውስጥ ሰርቶታል። ይህ ጥበብ በኢትዮጵያ ብቻ አልቀረም። እንደ ጄዴን ስሚዝ ያሉ የዓለምን የፋሽን ተምሳሌት የቃሉን ስራዎች በገጻቸው ላይ አጋርተዋል። ሲዛ እና ቴምፐርላንድ በአድናቆት መልእክት ልከውለታል። ነገር ግን እዚህ ጋ ነው ትልቁ ግርማት ያለው። ቃሉን ለእነዚህ ሁሉ ዓለም አቀፍ ኮከቦች በኢንስታግራም ዲኤም ምላሽ አልሰጥ። ለምን? ምክንያቱም ቃሉ እንደ ኬብሌም ዝምታን መርጧል። ንግግሩን በጥበብ ብቻ ነው። ፋሽንን እንደ አብዮት የ2026 የኢትዮጵያ ንቅናቄ። ቃሉን ስኬት ብቻውን የወጣ አይደለም። በ2026 ኢትዮጵያ በዘላቂ የፋሽን ጥበብ አፕሳይክሊንግ የዓለም ማዕከል እየሆነች ነው። በቅርቡ በባህር ዳር ዩኒቨርሲቲ የተካሄደው ብሔራዊ የፋሽን ኮንፈረንስ እና በአዲስ አበባ የተጀመረው የጨርቃጨርቅ መልሶ መጠቀም ንቅናቄ የቃሉን ፈጠራ ሳይንሳዊ መሰረት ይሰጡታል። ቃሉን የሚያሳየን የቆሻሻ አወጋገድ ሳይሆን ቆሻሻ ወደ ክብር የመቀየር ጥበብ ነው። የቃሉ ሳይለንት ስልትና ተጽዕኖ። ብዙዎች ቃሉን የፋሽን ዓለም ኬብሌም ይሉታል። ቃላት የማይረዱትን ዓለምን ውስጥ የእሱ ስራዎች በኒውዮርክ ሆኖ በቶኪዮ በኩል ይረዱታል። ዲኤምስ አለመመለሱ ወይ አለመናገሩ ትዕቢት ሳይሆን ጥበቡ ከማንኛው ቋንቋ በላይ መሆኑ ለማሳየት ነው። 3.3 ሚሊዮን ተከታዮች የሚጠብቁት የእሱን ድምፅ ሳይሆን የእሱን ቀጣይ ድንቅ ፈጠራ ነው። የወደፊት ተስፋ ከትንሿ ክፍል ተነስቶ የዓለምን የፋሽን መድረክ እስከ መቆጣጠር ቃሉ ቡቲክን ለኢትዮጵያ ወጣቶች ትልቅ መልእክት ነው። ያላችሁን ተጠቀሙ፣ በዝምታ ስሩ፣ ዓለምን ራሱ ይፈልጋቸዋል የሚል በሚቀጥለው ጊዜ የቃሉን ዲዛይን ፓሪስ የፋሽን ሳምንት ብናየው አንገረም። ምክንያቱም ንጉሱን መጥቷል። እናንተስ የቃሉን ስራዎች ላይ ምን አስተያየት አላችሁ? ለምን ዲኤምስ አልመለሰም ብላችሁ ታስባላችሁ? ሳብስክራይብ እና ላይክ ሼር ማድረግ እንዳይረሳ። ሰላም ጤና ይስጥልኝ።